ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ቅመምዬና ብሩኬ በለቀቁት ቪዲዮ እንግዲህ የብሩኬ ፍቅረኛ ዛሬ መታለች። እንግዲህ ብዙዎቻችሁ ማናት ፍቅረኛው እያላችሁ በጉጉት ስትጠብቁ ነበረ ማለት ነው። በነገራችን ላይ ይቺ ልጅ ከብሩኬ ሁለተኛ ቪዲዮ ላይ ከማርክ ጋር ሆነው የሆነ በዓል ፕሮግራም ላይ የሆነ ቪዲዮ ሰርተዋል ማለት ነው። ከዛ ጊዜ በኋላ ግን ይቺ ልጅ በድጋሚ እኔ አይቻት አላቅም ማለት ነው። ግን የሆነ ነገር ሲነሳ ቲክታክ ላይ አብራችሁ ታቀናብሯት ነበረ ማለት ነው። የብሩኬ ፍቅረኛ ናት እያላችሁ ማለት ነው አንዳንድ ሰዎች ማለት ነው። ግን እሱ ስለ ማንነቷ ተናግሮ አያቅም። ግን ፍቅረኛ ነበረችኝ ግን ተለያይቻለሁ ነበረ ሲል የነበረው ማለት ነው። እና አንድ የተረዳሁት ነገር ልንገራችሁ። አንድ ሰው ከተዋችሁት በኋላ ከተለያያችሁ በኋላ ግን የሆነ ደረጃ ላይ ስትደርሱ ስትለወጡ ከድሮ ህይወታችሁ የሆነ ደረጃ ላይ ከፍ ስትሉ ይቀኑባችኋል። የእናንተን ህይወት ለመበጥበጥ ተመልሰው ወደ ህይወታችሁ ይመጣሉ ማለት ነው። ስበብ አስባብ እየፈለጉ ብቻ ግን የእናንተን ህይወት ለመበጥበጥ ሆን ብለው ይመጣሉ ማለት ነው። የሚገርማችሁ ነገር ማለት ነው አነጋገሯ፣ ድርጊቷ ድርቅ ያለ ምንም ለዛ የሌለው ነገር ነው ማለት ነው። ትንሽ ከበድ ይላል አነጋገሯ ራሱ ማለት ነው። እና ያለችው ቡታጀራ ነው። እንግዲህ ብሩኬና ሀይሚ ከተገናኙ እንግዲህ 1 አመት ከምናምናቸው ነው ማለት ነው። 2ኛ አመታቸውን ጨርሰው ወደ 3ኛ አመት ሊገቡ ነው ማለት ነው። ከዛ ጊዜ አንስቶ የት ነበረች ይቺ ልጅ? የት ነበረች? የቡታጀራ ልጅ ናት፣ ታውቀዋለች። ከሀይሚ ጋር ምን አይነት ላይፍ እንዳለው ታውቃለች አይደለ? እስከ ዛሬ የት ነበረች? ግን ሰው የእንትን ወንድ ልጅ የጣሉበትን ሲያነሱበት አይወድም ይባላል አይደለ? ሴትም ልጅ እንደዛው ማለት ነው። ብሩኬ ድሮ የተወችውን ወንድ አሁን የሆነ ደረጃ ላይ የሆነ ከፍታ ላይ ሲደርስ የሆነ ስበብ አስባብ እየፈለጉ እየመጡ የሰውን ህይወት መበጥበጥ እኔ ተገቢ ነው ብዬ አላስብም። ሲቀጥል ደግሞ አንድ ወንድ ልጅ ከህይወቴ ውጭልኝ፣ ህይወቴን ልኑርበት በቃሽኝ ካለ በኋላ ለምንድን ነው ሴቶች ወንድ ልጅ የምትለማመጡት? እውነቴን ነው፣ ግርም ይለኛል። ፍቅር በልምምጥ በልመና የሚሆን ነገር የለም። ፍቅር ደስ የሚለው በሁለቱ መካከል ደስ የሚል ፍቅር፣ ስምምነት፣ መደማመጥ፣ ደስ የሚል ህይወት ሲኖር ብቻ ነው እንጂ ፍቅር በልምምጥ ፍቅር በልመና የሚሆን ነገር አይደለም። ባለፈ ታሪክ ማንም ሰው አይወቀስም። ማንኛችንም ያለፈ ህይወት ይኖረናል። ግን ደግሞ ያለፈ ህይወት ደግሞ አሁን ያለንበትን ህይወት የሆነ ሊበጠብጥ የሚችል ነገር ሊኖር ይችላል። ምክንያቱም አንዳንድ ሰዎች የሚቀኑባቸው ሰዎች አሉ። የድሮ ፍቅረኞቻችሁ ወይም የድሮ ባሎቻችሁ ሊሆኑ ይችላሉ፣ ጓደኞች ሊኖሩ ይችላሉ። የሆነ ከፍታ የሆነ ደረጃ ላይ ስትደርሱ ይቀኑባችኋል። ያ የምትኖሩትን ህይወት ደግሞ ለመበጥበጥ ብዙ መንገድ የሚራመዱ ሰዎች አሉ ማለት ነው። እኔ ይሄን ነገር ተረድቻለሁ። በቃ የሆነ እንጃ በእያንዳንዳችን ህይወት ውስጥ የሆነ ከፍ ስንል የሆነ ደረጃ ስንደርስ ደስ የማይለው ሰው አለ። ለምን እንደሆነ አላውቅም። በቤተሰብም ሊሆን ይችላል፣ በጓደኛም ሊሆን ይችላል፣ በህይወት አጋራችሁ ውስጥም ሊሆን ይችላል። ከተለያያችሁ ከተራራቃችሁ በኋላ ግን ተመልሶ አሁን ያላችሁበትን ህይወት ለመበጥበጥ የሚመጡ ሰዎች አሉ። እና ብሩኬ ያደረገው ነገር ትክክል ነው አይደለም የሚለው ነገር ብሩኬ መናገርና ማስረዳቱ ለሀይሚ ጥሩ ነበረ። እንደገና ደግሞ አለማስረዳቱ አለመናገሩ ደግሞ ሀይሚ ላይ የሆነ እንትን እንዲፈጥርባት አድርጓታል ማለት ነው። ሀይሚ ትክክል ናት። እውነቱን ለመናገር እኔ በሷ ቦታ ቢሆን ሁላ የሚሰማኝ ስሜት ነው። ገባችሁ አይደለ? ማንኛችንም ይሰማናል እዛ ቦታው ላይ ስንደርስ ማለት ነው። የምንወደው የምናፈቅረው ሰው የኔ የምንለው ሰው ከድሮ ፍቅረኛው የሆነ ነገር ካየን የሆነ ነገር ከተላከልን ከሰማን ካየን የሆነ ነገር ይፈጥርብናል። ገባችሁ አይደለ? የሆነ የምናምነውን ያክል የሆነ ነገር ይሸረሸራል። ገባችሁ? የሆነ ስሜት ውስጥ እንገባለን። ይሄን ደግሞ ስሜት የምታውቁት ሁላችንም እዛ ቦታ ላይ ስንደርስ ብቻ ነው። ከዛ ውጭ ግን አናቀውም ማለት ነውና እኔ ልጅቷ ይቅርታ አድርጉልኝና የሆነ ድርቅ ያለ ሰው የሆነ ለዛ የሌለው ሰው ትንሽ ከባድ ነው እውነቱን ለመናገርና እንግዲህ
በጣም ብዙ ነገር መለስ ብላችሁ እንደው በራሳችሁ ህይወት ውስጥም ብዙ ነገር ታዩበታላችሁ ብዬ አስባለሁ እውነቱን ለመናገር እና እግዚአብሔር ጨሪቃዎችን መቼም እንደማይለያዩ ነው የምነግራችሁ ማለት ነው። በጣም በእርግጠኝነት ማለት ነው። ምናልባት አሁን ላይ አለመደማመጡ አለመግባባቱ ሊፈጠር ይችላል፣ ግን ሁሉም ነገር በሂደት ግን እንደሚስተካከል በጣም እርግጠኛ ነኝ ማለት ነው። ያው ሁላችንም ቦታው ላይ ስንሆን የሚሰማን ስሜት ስላለ ነው። ገባችሁ አይደለ? ሁላችን የሚሰማን እንደ አይነት ስሜት ለምን እንደዚህ ነው አንልም። ብሩኬ አሁን ላይ ልጅቷን ለብቻዋ ለማስረዳት ወይም በቃ ከህይወታችን ሁለተኛ እንዳትገቢ ለሀይሚ ምንም አይነት ነገር ቪዲዮ እንድትልኪላት አልፈልግም፣ አንቺናንም ከዚህ በኋላ እንደዚህ አይነት ነገር እንዲኖረንም አይችልም ምናምን ብሎ የመጨረሻ ውሳኔውን ነግሯት እንትን ለማለት ይሆናል ያገኛት። ገባችሁ አይደለ? እንግዲህ ሁላችንም እሱም ጋር ያለውን ነገር እንግዲህ አናቅም። ትንሽ ከባድ ነው ነገሮችና እግዚአብሔር ሰላማቸውን ይመልስልን እላለሁ ውድ ቤተሰቦቼ።